አሁን የምታዩት እኔም ብቻ አይደለም። እዚህ ክፍል ውስጥ ከኔ ጀርባ ምናልባትም ከእናንተ ጀርባ ሌላ የማይታይ አይን አለ። ሰላም ጤና ይስጥልኝ። ተራኪው ጃን ነኝ። ዓለም እኛ እንደምናስባት የህፃናት መጫወቻ አይደለችም። በየቤታችሁ የምታበሩት ብርሃን፣ በኪሳችሁ ያለው ገንዘብ፣ ሌላው ቀርቶ አሁን የምታስቡት ሐሳብ እንኳን የእናንተ ላይ ሆን ይችላል። ከመቃብር በታች በዝግ ድንጋዮች በድቅድቅ ጨለማ ውስጥ ሆነው ዓለምን እንደ ደም መጣጫ ወሬ የሚመግቧት ኃይሎች አሉ። ለዘመናት በሚስጥር ተቆልፎባቸው የቆዩት በሮች ዛሬ ይከፈታሉ። ከፈራችሁ አሁኑኑ ቪዲዮውን አቁሙት። ምክንያቱም አንዴ ካወቃችሁ ተመልሳችሁ ያላወቀ ሰው መሆን አትችሉም። የደም ቃል ኪዳን። ስለ ኢሉሚናቲ ብዙ ተብሏል፣ ግን እውነቱ ከሚወራው በላይ ይዘገንናል። ይህ ማህበር የመጽሐፍ ቅዱስ ገጾችን ቀይሮ የሀገራትን ታሪክ ደም አጥብቆ የቆመ ነው። ብዙዎች እንደሚሉት ወደዚህ ማህበር መግቢያ ዕውቀት ሳይሆን ደም ነው። የሰው ልጅ መስዋዕትነት፣ በጨለማ ውስጥ የሚደረጉ አስፈሪ የአምልኮ ስርዓቶች እና ለሰይጣናዊው ሉሲፈር የሚገቡ ቃል ኪዳኖች። በየመድረኩ የምታዩአቸው ኮከቦች የሚያሳዩት ምልክት ለእናንተ ፋሽን ሊሆን ይችላል። ለእነሱ ግን እኛ ባለቤቶቻችሁ ነን የሚሉበት የባርነት ምልክት ነው። የጥልቁ ዓለም ተላላኪዎች በየከተማው መሃል ቆመው የምታዩአቸው ትላልቅ ህንጻዎች፣ የጥንት ሐውልቶች ምን እንደሚደብቁ ያውቃሉ። ፍሬሜንሰኖች በሚስጥር ቋንቋቸው ዓለምን ቀርጸዋታል። ትላልቅ ጦርነቶች የጫሩት፣ ንጹሃንን የረሸኑት፣ የሰው ልጅን ስነልቦና የሰበሩት በእነዚህ ሎጆች ውስጥ በሚወጡ ትዕዛዞች ነው። በየመንገዱ የምታዩአቸው ምልክቶች፣ በገንዘባችሁ ላይ ያለው አይን ሁልጊዜም እየተከታተሉት ነው። ማምለጫ የለም። የመጨረሻው ራት። በየዓመቱ በአንድ ድብቅ ስፍራ ጥቂት ሰዎች ይሰባሰባሉ። እዚያ ውስጥ ስሜት የለም፣ ርህራሄ የለም። በሚቀጥለው ዓመት ስንት ሰው በረሃብ መሞት እንዳለበት፣ የትኛው ሀገር መጥፋት እንዳለበት በወይን ጠጅ ታጅበው ይወስናሉ። እኛ እነሱ በላቦራቶሪ ውስጥ እንዳለን አይጦች ብቻ ነን። የሰው ልጅ ቁጥር መቀነስ አለበት ብለው ሲወስኑ ወረርሽኞች ይከሰታሉ። ሰላም አይፈልጉም፣ ምክንያቱም ተርፋቸው በደማችን ውስጥ ነው። አሁን ቪዲዮውን ልጨርሰው ነው፣ ግን ጥያቄው እናንተ ትጨርሱ ይሆን? ዛሬ ማታ ስትተኙ በሩን በደንብ ዝጉት። ግን አስታውሱ፣ እነሱ በሩ አያስቆማቸውም። ይህን ታሪክ የምታምኑት ከሆነ ብቻ ለሌሎች አጋሩት። ካልሆነ ግን እንደ ተረት ቆጥራችሁ ረፉ። ግን ሁልጊዜ ያስታውሱ፣ ተራኪው ጃን አስጠንቅቋችኋል። ተራኪው ጃን። ዛሬ ግን ስለ ራሳችሁ ሚስጥር እናውራ። አሁን በእጃችሁ የያዛችሁ ስልክ፣ ቤታችሁ ውስጥ ያለው ላፕቶፕ፣ ሌላው ቀርቶ መንገዶች ላይ ያሉ ካሜራዎች ለእናንተ አገልግሎት የተሰሩ ይመስላችኋል? ተሳስታችኋል። እውነት ግን እናንተ የተጠቀማችሁባቸው ሳይሆን እነሱ የተጠቀሙባችሁ ነው። ዛሬ በዘመናዊ ዓለም ውስጥ ተደብቀው ስለሚገኙት ዲጂታል አውሬዎችና የተደበቁ የሳይንስ ሚስጥሮችን እንነጋገራለን። አሁን አስጠነቅቃችኋለሁ፣ ይህንን ካወቃችሁ በኋላ ስልካችሁን በሰላም ማየት አትችሉም። የሰው ልጅ ለመቆጣጠር ከአሁን በኋላ ሰራዊት አያስፈልግም። ኮድና ዳታ ይበቃል። ኢንተርኔት ላይ የምታደርጉት እያንዳንዱ ፍለጋ፣ የምትጽፉት እያንዳንዱ መልእክት፣ ሌላው ቀርቶ ስልካችሁ ጠፍቶ እያለ የምታወሩት የግል ወሬ ጭምር በአንድ ትልቅ የመረጃ ቋት ውስጥ እየተሰበሰበ ነው። ያ ቋት ግን የመንግስት አይደለም። ዓለምን እንዲቆጣጠሩ የተመረጡ ጥቂት ኩባንያዎች ከጀርባ ያሉ ኃያላን ናቸው። የእናንተ ቀጣይ ውሳኔ፣ የምትገዙትን ነገር፣ ሌላው ቀርቶ የምትመርጡትን መሪ እነሱ አስቀድመው ወስነዋል። እናንተ ነፃ አይደላችሁም። እናንተ በዲጂታል ገመድ የታሰራችሁ ባሪያዎች ናችሁ። ለምንድን ነው ለከባድ በሽታ ፈውስ እስካሁን የማይገኘው? ሳይንሱ ስላልደረሰበት ይመስላችኋል? በፍጹም
ለብዙ በሽታዎች ፈውስ ከታወቀ ዓመታት ተቆጥረዋል። ነገር ግን እነዚያ ፈውሶች የያዙ ሳይንቲስቶች የት እንደደረሱ አልታወቁም። የት እንደደረሱም ታውቃላችሁ? አንዳንዶቹ በድንገት ሕይወታቸው አልፏል። አንዳንዶቹ ደግሞ ስራቸው እንዲታፈን ተደርጓል። ለምን? ምክንያቱም ለድብቆቹ ኃያላን ትርፍ ያለው በፈውሱ ሳይሆን በበሽታው ሽያጭ ውስጥ ነው። እናንተ ጤነኛ ከሆናችሁ እነሱ ድሃ ይሆናሉ። ስለዚህ ለዘላለም ታማሚ ሆናችሁ እንድትቀርጡ ተፈርዶባችኋል። ተራኪው ጃን ነኝ። ሰው ሰራሽ አእምሮ ወይም ኤአይ ለሰው ልጅ እገዛ የመጣ ይመስላል። ነገር ግን ከዚህ በስተጀርባ ያለው እቅድ ዘግናኝ ነው። የሰው ልጅ የማሰብ ችሎታ በማደንዘዝ ሁሉንም ውሳኔዎች ለኮምፒውተር እንድንሰጥ እያደረጉን ነው። አንድ ቀን ያ ኮምፒውተር ሰው አያስፈልገኝም ሲል ምን የሚፈጠር ይመስላችኋል? ያ ቀን ሩቅ አይደለም። ምናልባት አሁን እያዳመጣችሁት ያለው ድምፅ የኔስ መሆኑን እርግጠኛ ናችሁ ወይስ የማሽን ነው? ተራኪው ጃን ነኝ። ዓለም በጥልቁ ጨለማ ውስጥ ናት። እኛ የምናየው ብርሃን የታሸገብን መጋረጃ ብቻ ነው። ጨለማው መጋረጃ። ይህ የመጨረሻው ክፍል ነው። የ666 መግቢያና የጥልቁ አውሬ። ከ2000 ዓመታት በፊት በጳጥሞስ ደሴት ላይ አንድ ሰው የወደፊቱን አየ። ዛሬ የምንኖረውን የምንጨነቅበትንና በሚስጥር የሚታሰርልንን ሰንሰለት አየ። ዮሐንስ በራእዩ የተመለከተው ያ አውሬ አሁን በየቤታችሁ ገብቷል። ሚስጥራዊ ማህበራት የሚገነቡት መድረክ፣ ቴክኖሎጂው የሚዘጋጀው መንገድ፣ ሁሉንም ወደ አንድ ነጥብ እየወሰደን ነው። መጽሐፍ ቅዱስ ሳይገዛና ሳይሸጥ የሚከለከልበት ዘመን ይመጣል ብሎ ነበር። ያ ዘመን ዛሬ ነው። ታላቁ ዳግም ዝግጅትና የአውሬው ምልክት። ራእይ 13 ላይ እንዲህ ይላል፣ ታናናሾችና ታላላቆችም ባለጠጎችና ድሆችም በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ ያደርጋል። ዛሬ የምናየው ዲጂታል መታወቂያ፣ በቆዳ ስር የሚቀበሩ ቺፖችና ካሸልስ ወይም ገንዘብ አልባ ማህበረሰብ ይህን ትንቢት ለመፈጸም እየተዘጋጁ ያሉ መሳሪያዎች ናቸው። ሚስጥራዊ ማህበራቱ የሚፈልጉት አዲስ የዓለም ስርዓት ወይም ኒው ወርልድ ኦርደር ትርጉሙ አንድ ብቻ ነው፣ የአውሬው መንግስት። ዓለም በአንድ መሪ ስር ማምጣት፣ በአንድ የገንዘብ ስነ ስርዓት መቆለፍ። ትንቢቱ በአይናችን ፊት እየተፈጸመ ነው። የባቢሎን ዳግም መነሳት፣ ሞደርን ባቢሎን። ተራኪው ጃን ነኝ። ይህ የመጨረሻው ክፍሌ ነው። ሰላም ጤና ይስጥልኝ። ጃንሆይ ሚዲያ ላይክ፣ ሰብስክራይብ። የጥንታዊ ባቢሎን ሰዎች እግዚአብሔርን እንዲክዱ አድርጋ ነበር። የዛሬዋ ዲጂታል ባቢሎን ደግሞ የሰው ልጅ አእምሮ በቴክኖሎጂና በዝሙት አስክራለች። እነዚህ ድብቅ ማህበራት የሚያመለክቱት ሉሲፈር የሰው ልጅ መጥፋት የሚመኘው ያ ጥንታዊ እባብ ነው። የሰው ልጅ ቁጥር እንዲቀንስ የሚደረገው ጥረት፣ ሃይማኖቶች እንዲጠፉ የሚሰራው ሴራ፣ ሁሉንም ከመጽሐፍ ቅዱስ ቃል ጋር አዛምዱት። ጨለማው እየመጣ አይደለምን? ጨለማው ገብቷል። ይህ የመጨረሻው ትረካዬ ነው። የሚስጥራዊ ማህበራቱ ሰንሰለት ቢጠነክርም የመጽሐፍ ቅዱስ ቃል ግን የመጨረሻውን ድል ያውቃል። እነሱ ከመሬት በታች ቢሸሸጉ፣ ተራሮች በላያቸው ላይ እንዲወድቁ ቢመኙ ከፈጣሪ ዓይን የሚያመልጡበት ቦታ የለም። እናንተ ግን ተዘጋጅታችኋል? ምልክቱን ለመቀበል ወይስ እውነቱን ለመያዝ? ምርጫው የእናንተ ነው። ተራኪው ጃን ነበርኩ። ስለ እውነቱ ስንል ብዙ ዋጋ ልንከፍል እንችላለን። ነገር ግን እውነቱ ነፃ ያወጣችኋል። መጽሐፍ ቅዱስ ግለጡ። በዙሪያችሁ ያለውን ዓለም በንቃት ተመልከቱ። ጊዜው አልቋል። በሰላም ቆዩ እስከ መጨረሻው ሰዓት ድረስ። ጃንሆይ ሚዲያ